እያሰብኳችሁ ነበር። ሳለም ቤት የወጣቶች የበጎ ፍቃድ ማህበር የ2017 የፋሲካን በዓል ምክንያት በማድረግ እናት አባት እህት ወንድሞቻችንን ለመጎብኘት ሁላችሁም አብራችሁን ተከትላችሁ ትሄዳላችሁ። በአጋጣሚ ነው የመጣ ነው፣ ግን ያው ያለሽበት ሁኔታ የሚያሳዝን ስለሆነ መምጣታችን ለበጎ ነው እና የማኛ ማህበር የሚሰራው ከተለያዩ ወገኖች ገንዘብ በመሰብሰብ ነው እንደዚህ ድጋፍ የምናደርገው እና እነሱን እንድትመርቅልን ነው። 5000 ብር ለባህል ማሳለፊያ እንዲሆንሽ 5000 ብር ነው ማረጋቸው። አታልቅሽ፣ እግዚአብሔር ነው ይሄንን ያደረገው። ወይስ እንዲሁ ሳስበው ሳድሬ ጠዋትም ወድቄው አሁን እኮ ነው ገደም ብዬ መድኃኒቱን ዋጥኩና ገደም አልኩ። ምን አድርግ ጥርሴዎቼም አለቁ። እግዚአብሔር ይመስገን ከሁሉም ቦታ ቸሩ መድኃኒዓለም እናንተም ቆማችሁ እንደምትሄዱ ቆማችሁ እንደምትገቡ እንደ ታቦት ቆማችሁ በሰላም ገብታችሁ በሰላም ብሉ በሰላም ጠጡ። እመቤት የድንግል ማርያም ትባርካችሁ። እኔ ምንም አልልም። እንኳን አደረሰሽ። የመጣ ነው ከሳለን በህይወት ወጣቶች መረዳጃ ማህበር ነው እና ያው ፋሲካን በማስመልከት ከተለያዩ ወገኖቻችን ሀገር ውስጥም ውጭ ሀገርም ያሉ ሰዎች የላኩትን የበዓል ሙያ ይዘንሽ መጥተና መልካም በዓል። አሜን። እግዚአብሔር ይስጣችሁ፣ የጤና ይስጣችሁ፣ ኑሩልኝ። እግዚአብሔር ያኑራችሁ። እግዚአብሔር ይስጣችሁ እና ደግሞ እግዚአብሔር ቢሆንላችሁ ፍርናሽን ትረዱ ደግሞ ደስ ይለኛል። ፍርናሽ የሁለት ልጆች እናት እናትን የሚመለከተኝ አሁን ፍርናሽ መተኛበት አጥቻለሁ። ፍርናሽ ማለት ትረዱ በጣም ነው ደስ ይለኝ። እግዚአብሔር ይስጣችሁ፣ ያኑራችሁ፣ ኑሩልኝ። ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ በጣም በደግነት ይህንን ነገር እንድናሳካ የሚያደርጉ ብዙ እህትና ወንድሞች አሉ። ከነሱ ያገኘነው ነው 5000 ብር ነው ለባህል ማሳለፊያ እንዲሆንሽ። እነሱን እንግዲህ ያው ምርቃቱ ነው የሚደርሳቸው። አንቺ ደስታ የሚሆናቸው መርቃቸው እንደኔ አትሸገሩ። ከነሱ የተሰበሰበ ገንዘብ ነው 5000 ብር ለባህል ማሳለፊያ እንዲሆኑት ነው። ከእንጀራ ጋር ነው የሚያምረው። እድሜ 5000 ብር ነው። መልካም ዓመት በዓል ይሁንልዎት። እግዚአብሔር እድሜና እንጀራ ይስጥ። አሜን። እድሜና እንጀራ ይስጥ። እንጀራ እድሜም በእንጀራ ነው የሚያምረው። ወጣቶች የበጎ ፍቃድ ማህበር ነው። ያ ባለፈው መተን ኮሚቴ ነው። አሁንም እንግዲህ ለዓመት በዓል ማሳለፊያ እንዲሆኑት 5000 ብር ከተለያዩ ሰዎች ነው። ሀገር ውጭም ያሉ ሰዎች ናቸው። መርቋቸውማ እናንተ ብቻ ናችሁ የምታስታውሱ። ሰላም ያስበኝም ይሄን እዚህ የራሴ ቀበሌ እንኳን ምን እንኳን አጋጋኝ ዶቄ ሲሰጥ ለኔ አንድ ብቻ እንጂ ስለሌለኝ ይጓዛም ሳጠብ ስለሌለ እኔ ለይተው ተው። አይዞ ኑሩልኝና እግዚአብሔር አለ። መልካም ሰዎችን አያጥፋ። አሜን። ሌላ ምን እላለሁ? አይዞ 5000 ብር ነው። መልካም ዓመት በዓል ነው። ደስተኛ ሆነው ያሳልፉ። እሺ እናቴ ሰላም ይሁን። ያው የኛ የዚህ ሳለም ቤት ወጣቶች የበጎ ፍቃድ ማህበር ነው። ያው ከተለያየ ቦታ ካሉ ሰዎች ነው የገንዘብ የተሰበሰበው። ምርቃት ያርጉላቸው። ምርቃቱ ነው የሚደርሳቸው።
እግዚአብሔር መድኃኒዓለም ይጠብቃችሁ ይጠብቃችሁ። ቆማችሁ በተነሳችሁበት እሱ ይከተላችሁ። እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ። የወለዳችሁት ይባረክ፣ የዘራችሁት ይለምልም። በሄዳችሁበት በተነሳችሁበት ጊዮርጊስ ይጠብቃችሁ፣ ጊዮርጊስ ይጠብቃችሁ። እግዚአብሔር ይስጣችሁ ልጆቼ፣ እድሜ ይስጣችሁ። ይህንን ብር የሚሰጡ ሰዎች ካንተ የሚጠብቁት ካንተ ምርቃት ደስተኛ ሆነ ማየትህ ነው። ስለዚህ ለነሱ የምታስተላልፈው ነገር ካለ አስተላልፍና እቺን ነገር ተቀበልኝ። አመት ያደርሳችሁ። አሜን። በቁጥር አይጉልላችሁ። አሜን። ጤና ቤስታችሁ። አሜን። የእግዚአብሔር ፈቃድ ሆኖ እዚህ ስላደረሰን ክብር ምስጋና ለሱ ይሁን። አሜን። ክብር ምስጋና ለሱ ይሁን። አሜን። ሁሉም ደግ ልብ ያላቸው የሰጡንን ብር ነው ይዘን የመጣ ነው። ለአዲስ ዓመት ነው ለፋሲካ ማሳለፊያ እንዲሆን 5000 ብር ነው። መርቂያቸው ባሉበት የሚደርሳቸው ምርቃት ስለሆነ መርቂያቸው እግዚአብሔር እድሜና ጤና ይስጣቸው፣ እናንተም ጭምር ይስጣችሁ። መድኃኒዓለም እውነት ለእኛ እንደቆማችሁ መድኃኒዓለም ይቁምላችሁ። እኛን እንደዳበሳቸው ለእኛን እንደጠየቁን መድኃኒዓለም ሁሉም ይጠይቃቸው። በስመ አብ ቅዱስ ይጠይቃቸው። አሜን። አመሰግናለሁ። ያው ሙዲ ልጁ በጣም ታማሚ ነው፣ መፋተኛ ነው። ምንም ሰርቶ ነበር እንትን የሚለው ልጁ ታማሚ ሆኖበት፣ እኛ ደግሞ የመጣ ነው ከሳለም ቤት ወጣቶች የበጎ ፍቃድ ማህበር ነው። እዚህ አካባቢ ካሉ ነጋዴዎች፣ ከሀገር ውጭ ካሉ ብዙ ደግ ልብ ካላቸው ነው ሰብስበን ብሩን እንትን ያለው 5000 ብር ነው። ያው ለልጁ ለአንዳንድ ነገር እንደምንታወል ነው 5000 ብር ነው። ምርቃትህን ደስታህን አሜን። ያው በዚሁ ነው። እኔም ያው ኪራይም መጥቶኛል። በሱቁ ነበር ያው ያቃተኝ ነው ቃሜ ተወደደ ለማልጠቅም ያው ሄዳለሁ ብዬ እሱም ያው ተሸክሜ ነው ማደርሰው በእግሩ ሄድ ታማሚ ነው እግሩ 11 አመት ነው። ያው ከባድ የሆነ ሕክምና ምናምን ቆም አይደለ ያው በተቻለ መጠን ተሸክሜ ወስድ እዚህ ፊታውራሪ መንግስት ተባብሮኝ ነው ያገቡ። በተለያየ ሀገር ያሉትን መርቃቸው። እግዚአብሔር ይስጥልን፣ አመት ያደርስልን፣ ክፉ አይንካችሁ። እንደዚህ አስባችሁ ለእኛ እንደሰጣችሁ እሱ ደግሞ ለእናንተም አስቦ ይስጣችሁ። አሜን። በጎደለበት መድዬ ደግሞ ይሙላል። አሜን። መልካም በዓል ይሁንልህ። በዓልን በዚች አሳልፍ። እድሜና ጤና ይስጣችሁ። እግዚአብሔር ይስጣችሁ። 5000 ብር ነው ለአመት በዓል ማሳለፍ። እግዚአብሔር ይስጣችሁ፣ ፈጣሪ ይስጣችሁ። እሰይ ይበላችሁ። እናንተን ደስ እንዲላችሁ እኔንም ደስ ያደርጋችሁ። እግዚአብሔር ይስጣችሁ። አሜን። እግዚአብሔር ይስጣችሁ። መልካም አመት በዓል ይሁንልህ። የተለያዩ ሰዎች ሀገር ውስጥም ካሉ ከሀገር ውስጥ ውጭም ካሉ ሰዎች ሰብስበን ነው ነጋዴዎች፣ ብዙ ሰዎች ናቸው የተባበሩን። 5000 ብር ነው ለበዓል ማሳለፊያ እንዲሆኑት ደስተኛ ነው። እንዲመርቁ መርቂያቸው እነሱ ባሉበት ምርቃት ማርያም እሷ ትስጣችሁ፣ እሷ ትደግፋችሁ፣ እቅፍ ድግፍ ታርጋችሁ። እንደው ቅዱስ ገብርኤል ያላሰብኩት ነው ያሰበውን ይስጣችሁ። እመቤቴ ማርያም ትስጣችሁ። እደጉ፣ በኑሮ እደጉ። በቁመት ይበቃችኋል፣ በኑሮ እደጉና እንደኔ አርጋችሁ። መልካም አሜን። የሳለም ቤት ወጣቶች የበጎ ፍቃድ ማህበር እና እንዲህ ድጋፍ የሚያደርጉልን ከተለያየ ቦታ ያሉ ሰዎች ስለሆኑ እነሱ በያሉበት የሚደርሳቸው ምርቃት ነው እና እንድትመርቃችሁ እናንተም እግዚአብሔር ይስጣችሁ። ሁላችሁም ጤናና እድሜ ይስጣችሁ። ኑሩልኝ፣ ያቆዩልኝ። 5000 ብር ነው። መልካም አመት በዓል ይሁንልሽ። የበጎ ፍቃድ ነው እና ይህንን ገቢ የምናሰባስበው ከተለያየ ቦታ ካሉ ሰዎች ነው። ሀገር ውጭም ካሉ ሀገር ውስጥም ካሉ ሰዎች ነው እና እነሱን እንግዲህ በያሉበት የሚደርሳቸው ምርቃት ያንቺ ደስታ ስለሆነ እንደው ብትመርቂያቸው። እድሜ ይስጣቸው፣ እግዚአብሔር ያክብራቸው፣ ባሉበትም መብራን ተጠብቃቸው፣ መድኃኒዓለም ይጠብቃቸው፣ እናንተም ብድር ይግባቸው። እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። 5000 ብር ነው። መልካም አመት በዓል ይሁንልሽ። ደስተኛ ሆነሽ እድሜ ይስጥልኝ፣ እናንተንም እድሜ ይስጥልኝ። ያው መድኃኒቱ ነው እሱን
አይዞት እንግዲህ እግዚአብሔር ምህረት ያደርጋል። አይዞት እግዚአብሔር ምህረት ያመጣል። አይኑራችሁ መጥቻለሁ። የመጣ ነው ከሳለም በህይወት የወጣቶች የበጎ ፈቃድ ማህበር ነው። ከተለያየ ቦታ ድጋፍ እየሰበሰበ ነው ይሄ ማህበር ድጋፍ የሚያደርገው። እንግዲህ ለአንቺም ለዓመት በዓል እንዲሆንሽ ሀገር ውስጥም ካሉ ሀገር ውጭም ካሉ ሰዎች የሰበሰብነው ነው 5000 ብር ለበዓል ማሳለፊያ እንዲሆንሽ ነው እና በያሉበት የሚደርሳቸው ምርቃት ስለሆነ እንደምትመርቂያቸው ደስታሽን ነው። አሜን አሜን። እንዳሰባችሁ አሜን። የሳለም በህይወት የወጣቶች የበጎ ፈቃድ ማህበር ነው። ታውቂያለሽ ከዚህ በፊት እንደሚመጣው ያው ከተለያዩ ቦታ የተሰበሰበ ድጋፍ ነው። እንግዲህ በያሉበት ድጋፍ ምርቃትሽ እንዲደርሳቸው መርቀ አላህ ያድርሰው። በሰላም አላህ ሁሌ ማዳ እንድታስደስቱ አላህ ያርጋችሁ እና ጤና ይስጣችሁ። አሜን። በጣም ነው የማመሰግነው። አሜን። ለበዓልሽ 5000 ብር ነው። እድሜና ጤና ይስጣችሁ። አሜን። አይለያችሁ። የቁም ነገር አላህ ያብቃችሁ። አሜን። መርቋቸው። እግዚአብሔር ይስጣችሁ። ፈጣሪ ጉልበት ይስጣችሁ። በደህና ዓለም አልባራንታ ወተናንተ ይሁን። ፈጣሪ ሙላበት። መናገር አቀፈኝ። እግዚአብሔር ይመስገን። እግዚአብሔር ይስጣችሁ። ዓለም በእናንተ ይሁን። እናቴ ፈጣሪ እንደ ዞራችሁ እንደ ደካማ እናገለግላለን እንዳላችሁ የሚያገለግል ኑሮ ይስጣችሁ። ኑሮ ይስጣችሁ። በሽታ አይንካችሁ። ዋና በሽታ ነው። በሽታ አይንካችሁ። እድሜያችሁ ይቆይ። ሳለም ቤት ወጣቶች የበጎ ፈቃድ ማህበር እና ከተለያዩ ሀገር ውስጥ ካሉ ሰዎች አስተባብረን ዓመት በዓል ማሳለፊያ እንዲሆኑ ነው 5000 ብር ነው። ምርቃት ይጥታችሁ መረቃችሁ እንኳን አደረሰዎት። ሰላም ነው ተማማ እንደት በርትተዋል? እግዚአብሔር ይመስገን። ያው እንግዲህ ለዓመት በዓል ነው እኛ የሳለም ቤት ወጣቶች የበጎ ፈቃድ ማህበር ከተለያዩ ሰዎች የተሰበሰበ ገንዘብ ነው። ለዓመት በዓል ማሳለፊያ እንዲሆኑት 5000 ብር ልከውልዎት መርቋቸው። እሺ እግዚአብሔር ጤና ይስጣቸው። አሜን። መድኃኒዓለም ጤና ይስጣቸው። አሜን። ፈጣሪ ያቅርባቸው። ኑሩልኝ። ጌታ ያኑራችሁ። አሜን። ያው እንደሚያውቁት የመጣ ነው ከሳለም በህይወት ወጣቶች ማህበር ነው። ሀገር ውስጥም ውጭ ሀገርም ያሉ እንዲሁም የአካባቢው ልጆች ያሰባሰቡትን ለበዓል ሙያ ብለው 5000 ብር ልከውልዎታል። መርቋቸው እስኪ ያለው እግዚአብሔር እጁን ይስጣችሁ። አሜን። ማልቅበት ጌታ ይስጣችሁ። ለሰው ሰው ትረዳት ፈጣሪ ይስጣችሁ። ፈጣሪ ከእናንተ ይሁን። ሁላችሁ ግቡ። እንቀኛ ሽረኛ ያልቅላችሁ። ኃይለኛ ነገር ይያዝላችሁ። ከንጉዳቸው መዳን ያዟባልሽ ሞልቶ ይስጣችሁ። አይለቅ ፈጣሪ ይስጣችሁ። ያልቅበት ጌታ ሰው ሰጠው ይላል ሰጠው ማይለው ፈጣሪ ይስጣችሁ። ጎናችሁ አይለይ፣ ጎናችሁ ይሁን። እኔ ያስታውሳችሁ መጣሁ። ፈጣሪ ያስታውሳችሁ። በሰው የሚገኝ ነገር ከእግዚአብሔር ሰው ፈጣሪ ይስጣችሁ። የመጣ ነው ከሳለም በህይወት በጎ ፈቃድ አድራጊዎች በውጭም ሆነ በሀገር ውስጥ ያሉት ወንድሞቻችንና እህቶቻችን 5000 ብር ለበዓል ብለው ያበረከቱልሽ ነው። መርቃቸው። አሜን 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 አሜን። ኧረ ቀና በሉ ማምን፣ እንደዛ አይደለም። በቃ ምስጋና ብቻ ይበቃል። ምርቃት በያሉበት የሚደርሳቸው ምርቃት። አሜን አሜን። 5000 ብር ነው።
አንዳንድ ነገር እንዲሆኑ አሜን። ያው አሁን እኛ አንቺን በአጋጣሚ ነው አሁን እሳቸው ጋር ስንመጣ ነው እንትን ያለው፣ ግን ያው ስናይ ደግሞ የሚያሳዝን ነው። ቤቱም ያለበት ሁኔታ የሚያሳዝን ስለሆነ ይሄ ነገር አልፈን ይሄ ስለማንችል ነው ላንቺ በርቺ። ያው በተለያየ ድጋፎች ሲኖር ቤቱም የሚስተካከልበት ነገር እግዚአብሔር ካገዘን እናመቻችልሻለን። ለአሁን ለአመት በዓል ማሳለፊያ 5000 ብር ነው። ይሄን 5000 ብር የተለያዩ ሰዎች ናቸው ከሀገር ውስጥ እግዚአብሔር ይስጣችሁ፣ ዋርሴማ ይስጣችሁ። ኪዳነ ምሕረት እኔ ምንም የለኝም እኮ የሚባላም የለም። ቆሜ ነው የሚያድረው። ይህችን ለብሼ ነው የሚተኛ እኔ ይህችን ለብሼ ነው የሚተኛ እኔ። ሰው ነው የሰጣችኝ። አይዞሽ እግዚአብሔር ይስጣችሁ፣ ኪዳነ ምሕረት ይስጣችሁ፣ ዋርሴማ ይስጣችሁ፣ መድዬ ይስጣችሁ። አይዞሽ እሺ። ምንም የለኝም እኮ ምንም ሀብታም ናት ብሎ እዚህ ጋር ያዘችኝ። እዚህ ጋር አይዞሽ እሺ። እኛም ባገኘነው በድጋፍ እየመጣን እናግዝሻለን። ቤቱም የሚስተካከልበት ነገር ሰዎች የሚያግዙ መድኃኒዓለም የሚያግዘን ሰዎች የምናገኝ ከሆነ መተን ደግሞ እናስተካክላለን። እንደዚህ ወጥቼ ነው የምተኛ። አይቶቻቸው እዚህ ጋር ጋሮ ታስቀምጣለች። እኔ አይጨርስም ወይ ከተለያየ ቦታ ያሉ ወንድሞችክ ለበዓል ብለው 5000 ብር ሰጥተውሃል። መርቅ፣ በደንብ መርቅ። አሜን 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 አሜን። እንደዚህ ቆሞ እንደሚደግፍ እናንተን አርአያ ይሁኑ። አሜን እናንተ ሙሉ ሁኑ። አሜን ጤና አሜን አሜን። ይቺን 5000 ብር እንግዲህ ሰጥተውሃል። አሜን አሜን። ሳለም በቤቶች ተፈቅዶ ፍቃድ ማህበር ነው ከተለያዩ ሰዎች የተሰበሰበ ድጋፍ እና 5000 ብር ለባህል ማሳለፊያ እንዲሆንሽ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጣችሁ፣ አይለያችሁ፣ አንተዋችሁ። አይዞሽ አይዞሽ አይዞሽ። እሺ መልካም አመት በዓል ይሁንልሽ። ደስተኛ ሆነሽ እንድታሳልፊ ነው። ደስ እንዲልሽ ነው። እሺ እንድታለቅሽ አይደለም። መልካም በዓል። መልካም አመት በዓል ይሁንልሽ። ከውጭም ከዚህ ከሀገር ውስጥም አሰባስቦ ለአመት በዓል አብረው ደስ እንዲላቸው አብረን እናሳልፋለን በሚል 5000 ብር ስጦታ እንትን ብለዋል። መርቂያቸው ባሉበት እንዲደርሳቸው አመሰግናለሁ። እግዚአብሔር ይስጥልኝ፣ ጤና ይስጥልኝ፣ ሁሌ ይኑሩልኝ። እግዚአብሔር ይስጥልኝ። በጣም ከዛሬ በእኛ ተደግፋ አታውቅም፣ ግን ያለችበት ሁኔታ ያው የሚያሳስብ ስለሆነ የእኛ ደግሞ ማህበራችን ከተለያዩ ሰዎች የሚሰበሰብ ነው። ነጋዴዎች በየአካባቢው ያለው ከሀገር ውጭ ካሉ ሰዎች ሰብስበን ከየትም ማለት በቃ በደግ ሰዎች እርዳታ ነው ይህንን ነገር የምናደርገው እና ምንም ገቢ የሌለው የበጎ ፍቃድ ማህበር ነው። ይህን እንድታቂ ነው። ለአንቺ ደግሞ ያለሽበት ሁኔታ እንደሰማነው እንዳየነው ከሆነ የሚያሳዝን ስለሆነ እንደ ተጨማሪ እንደ ዛሬ ደግሞ እንደ አዲስ አንቺ ትብለናል 5000 ብር ነው። ምርቃትሽን መርቂያቸው አይዞሽ በርቺ። ሰላም ነሽ? የኛ የሳለም ቤት የወጣቶች የበጎ ፍቃድ ማህበር ነው። ከዚህ በፊት እርግጥ እዚህ መተን አናውቅም ነበር እና በአጋጣሚ እዚህ ስናልፍ እንደዚህ በቆርቆሮ በተሰራ ቤት ውስጥ የምትኖር ልጅ አለች ተብሎ ነው። እኛ ያው ከተለያየ አካባቢ የሚደረጉ ድጋፎችን ሰብስበን ነው እንደዚህ በየአመት ባሉ የምንጎበኘው። አሁንም እንግዲህ ለአመት በዓል ማሳለፊያ እንዲሆንሽ 5000 ብር 5000 ብር እንሰጥሻለን። ያው ያለውን ሁኔታ አይተናል። ወጣት ነሽ። እዚህ ቆርቆሮ ቤት ውስጥ ደግሞ ያው አስጠግተው ሰርተውልሽ እንደሆነ ሰምተናል። እኛም ደግሞ ባለ ነገር ሰዎችን አስተባብረን እናግዝሻለን። እሺ አሁን ለአመት በዓል ማሳለፊያ እንዲሆንሽ ነው 5000 ብር ነው። ይሄንን ድጋፍ እንድናደርግ ይሄንን አስተዋጽኦ በገንዘብ ብዙ ሰዎች ናቸው የረዱንና እነዛን ሰዎች አመስግኝ። አመሰግናለሁ። አይዞሽ ምንም አታስቢ። እሺ ተነጋግረን አናውቅም። ያው እንደ ድንገት ነው ዛሬ እዚህ ጋር ቆሞ የምታናገረው ህፃን ልጅ አለች። አይዞሽ የት ነው? እዚሁ ነው ትውልድሽ? እዚሁ አቃቂ ውስጥ ነው ወይስ ከሀረር ነው የመጣሽ? አይዞሽ በቃ ችግር የለውም።
እዚህ ያለውንም ነገር የሚስተካከልበትን ነገር እንትን እንላለን። ስራም ደግሞ ትጀምሪያለሽ። እሺ ስራም የምታገኝበትን ነገር እንሞክራለን። ድጋፍ የምታገኝበትን ነገር እንሞክራለን። እሺ ከእግዚአብሔር አንቺ በርቺ፣ መተን እናገኝሻለን። መልካም ዓመት በዓል፣ ደስታ ይሁንሽ። ምንም አይደለም። ስንት አንድ ልጅ ነው ያለሽ? አንድ ዓመት ከአንድ ዓመት ለበዓል ሙያ ብለው አሰባስበው የላኩልሽ ብር ነው። መርቂያቸው ነው። መርቂያቸው የእናቴን አይስጥልኝ፣ እግዚአብሔር ያክብርልኝ። ከነሱ ደግሞ የእናንተ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። አሜን አሜን። እድሜና ጤናውን ይስጥልኝ። አሁን እኮ ሰው ነው ሂጂና ጠይቂያቸው ብሎ የመጣው። አይዞሽ። እግዚአብሔር ያክብርልኝ። አሜን። እግዚአብሔር ይስጥልኝ። መልካም ዓመት በዓል። መልካም በዓል አይደለም ደስ እንዲልሽ። እንኳን አደረሰው። እሺ እኛ የሳለም ቤት ወጣቶች የበጎ ፈቃድ ማህበር ነው። ያን ይሄንን ቤቱን የሰሩለው ልጆች እነሱ ናቸው። ለዓመት በዓል እንዲሆኑት 5000 ብር ልከውልዎታል። መርቋቸው። ሀገር ውስጥም ከሀገር ውጭም ያሉ ናቸው። ይሄ ትርፍ ነው። እንደው ቤት መቀመጡ ቤቱ እንዴት ነው? ቆንጆ ነው። ቤቱ ጥሩ ሆኗል። ደጅ አይደለም እንደማድሮ ዝናቡ ጠብስል እኮ በበር ያወጣል። ደጅ እኮ ቆርቆሮ የለም። ስትመጡ ገና ልጆቹን ለምኜ አንድ አሮጌ ቆርቆሮ 10 ገዝተዋል። እዚህ ያለ ቤት ሲሰራ ይሸጣል። አሁን ቆንጆ ነው አይደል? መኳንንት ነው እንጂ በቃ ይሄ ለዓመት በዓል ነው። ደስ ነው። መርቋቸው እስቲ መርቋቸው ይራዳ ያርጋዳ ዋን እስቲ ያዘ ምን ነው አትቀመጡ። ያው ይሄንን ቤት የሰሩለት ልጆች ናቸው። ለዓመት በዓል ደግሞ አሁን ለፋሲካ ማሳለፊያ 5000 ብር ልከውልዎታል። መርቋቸው። አገር ውስጥም ከሀገር ውጭም ያሉ ደግ ልብ ያላቸው ሰዎች ናቸው። ተሰባስበው ነው የተላከው። መርቋቸው። መርቁ። እግዚአብሔር ይስጣቸው። እኔ በሳቸው ወክይ አሜን 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 አጋሩ ዳይና አሜን ሌላ ይስጣቸው። የሳለም ቤት ወጣቶች የበጎ ፈቃድ ማህበር ከተለያዩ ከሀገር ውስጥም ሀገር ውጭም ካሉ ሰዎች ገንዘብ እንሰበስብና በየዓመት በዓሉ እየዞርን እንደዚህ ሰዎች እናቶቻችን እና አባቶቻችን እህት ወንድሞቻችን እንጎበኛለን። ትንሽ የኑሮ እንትላለን እና አሁን ደግሞ ያው ሰብስበን ለፋሲካ የተወሰነ ብር እንትን ብለናል። 5000 ብር ነው። በያሉበት የሚደርሳቸው ምርቃታቸው ስለሆነ እንዲመርቋቸው ነው። ስጣቸው። ዘራችሁ ለምን አሜን። ያዙ ቁጭ በሉማ ቁጭ በሉ። ዘራችሁ የተባለ አሜን። ዘራችሁ ዘር ማንዘራችሁ ያጠገባችሁ ያለ ዛፍ አይቆረጥ። አሜን። የዘራችሁ ዘር አይቆረጥ። አሜን። ማፍያብ ማፍታችሁ ዛሬ ነው በቀን ሰውቀት ልጆችን ሁሉ ባታችሁ ይሄ ሁለት አይኔ አሁን ይሄን ምን ይደረጋል? ታይራ ማለምን ጀመረ ጀመረ መንገር ይያል አይዞት። እሺ ማማ መልካም ዓመት በዓል ይሁን። ደስተኛ ሆነው እንዲያሳልፉ ነው። አሜን። ዋይንችን ያከን ናጅራጫ ታጉዳጫ አሜን ከገንገያ አሜን። ሽነም አከናኒ ጉዳጤ ከነት ሽነና ጉዲስ ናጅራጭ አብሰ በተለይ ጀረከነ ለማን አሜን ና ጉዳጣ እሺ መልካም ዓመት በዓል ይሁንላችሁ። አሜን። ቤት የበጎ ፈቃድ ማህበር ነው። የተለያዩ ሰዎች በሚሰጡን ድጋፍ ነው እንደዚህ በየዓመት በዓሉ እየመጣን የምንጎበኛቸው። አሁንም ደግሞ ከነሱ ሰብስበን 5000 ብር ለዓመት በዓል ማሳለፊያ እንዲሆኑት ይዘን መጥተናል። ለነሱ ይሄንን ገንዘብ ድጋፍ ላሰባሰቡልን ሰዎች ለሰጡን ሰዎች እንዲመርቋቸው ነው። መርቋቸው። እሺ እሺ። እግዚአብሔር ይስጣችሁ። አሜን። እድሜ ይስጣችሁ። አሜን። አዎ እግዚአብሔር አሁንም የሰሩትን ሁላችሁን አሁንም እግዚአብሔር ይስጣችሁ። አሜን። ሲሳ ይስጣችሁ። አመት አድርሳችሁ። አሜን። ከና ልጆቻችሁ ሰላም ሁኑ። አሜን አሜን አሜን። ለምቤት ወጣቶች የበጎ ፈቃድ ማህበር እና እንደዚህ አንዳንድ ድጋፎች ከተለያዩ ሰዎች ሰብስበን ነው እንትን የምንለው የምንደግፈው። ሰው በሰው ነው መረዳት እና 5000 ብር ነው ለበዓል ማሳለፊያ እንዲሆንሽ ነው። መርቂያቸው ሁሉም በያሉበት። አሜን አሜን
አሜን። አንቺ በርቺ እንግዲህ እሺ፣ አይዞሽ፣ ምንም እንትን አትበል። እንመጣለን አንዳንድ ነገሮች ባገኘን ሰዓት መጠን እንሻለን። እሺ በርቺ፣ አይዞሽ፣ አይዞሽ። እሺ አይዞሽ፣ አይዞሽ። 5000 ብር ነው ለባህል ማሳለፊያ እንዲሆኑት ነው። በያሉበት ለሁሉም ምርቃቶት ስለሆነ የሚደርሳቸው መርቋቸው፣ መርቋቸው፣ መርቋቸው። አሜን፣ አሜን። አውደ ዓመት ይስጥ። አሜን፣ አሜን። አለንማ እኛ ጓደኞች ናቸው። እዚህ በዓለም ባንክ ዙሪያ የሚሰሩ ናቸው። ያው የዓመት በዓል እንኳን አደረሰ ይላሉ። የተቸገሩ ይረዳሉ፣ ባሉበት ቤት ይሰራሉ፣ ያስተካክላሉ። ሁሌም ባለፈው መተው ነበሩ ሰው ጋር አሁን እሱን እንዲሉ ሊረዱ ነው የሚመጡት። አመስግነው ምን ብሎ ይቀበሉ። 5000 ብር ነው። አመስግኑማ። እድሜ ይስጣችሁ። አሜን። በረካ ሆኑ። አሜን። ክፉ አይንካችሁ። አሜን። ውለዱ። አሜን። ክበዱ። አሜን። እንግዲህ ደግሞ በሀገሬ በረሃው እድሜ ይስጣችሁ። እድሜ ይስጣችሁ። እድሜያችሁ እየለየ ይሁን። ተባረኩ ልጆች። ኑሩልኝ። ክፉ አይንካችሁ። ኑሩልኝ። ክፉ አይንካችሁ። ባለን ቤት የወጣቶች የበጎ ፈቃድ ማህበር እንደዚህ አንዳንድ ድጋፎችን ከተለያዩ ሰዎች ሰብስበን ነው ሀገር ውጭ ያሉ ሀገር ውስጥ ያሉትን ሰዎች አስተባብረን ነው 5000 ብር ነው ለፋሲካ ለባህል ማሳለፊያ እንዲሆንሽ እንግዲህ በያሉበት እንዲደርሳቸው ምርቃትሽን መርቂያቸው። እሺ እግዚአብሔር ይስጥልን፣ ያኑራችሁ፣ ከፍ ይጠብቃችሁ፣ በኋላችሁበት የተሳካ ይብላችሁ። እግዚአብሔር ሁሌ ከፊታችሁ ይቅደም። አሜን። እናቴ አሜን። ሰላም ሁኚ። አደረሰን